ቪዲዮ ኤዲት ማድረግ ትፈልጋላችሁ፣ ነገር ግን ምንም አይነት ስኪል የላችሁ። ከዚህ ቀን ጀምሮ በተከታታይ 8 ቪዲዮዎችን አፕሎድ አድርጋለሁ። የምለቃቸውን 8ቱንም ቪዲዮዎች ምንም ሳታሳልፉ የምታዩቸው ከሆነ 100% ቃል እገባላችኋለሁ ምርጥ የሚባል ኤዲተር አረጋችኋለሁ። ሰላም እንደምን አላችሁ? ስሜ አብነት ይባላል። በዚህ ቻናል ስለ ቪዲዮ ኤዲቲንግ እና የተለያዩ ቴክኖሎጂ ነክ የሆኑ ነገሮች የሚለቀቁበት ቻናል ነው። ወደዚህ ቻናል መቀላቀል የምትፈልጉ ከሆነ ሰብስክራይብ የምትለውን በተን እየነካችሁ መቀላቀል ትችላላችሁ። ቀጥታ ወደ ቪዲዮ። በዚህ ፓርት የምንመለከተው በመጀመሪያ ቪዲዮ ኤዲቲንግ ማለት ምን ማለት ነው የሚለውን እናያለን። በውስጥ ውስጥ ምን አይነት ነገሮች ይኖራሉ፣ በሶስተኛ ደረጃ ደግሞ ምን አይነት ሶፍትዌሮችን ብንጠቀም ጥሩ ነው የሚለውን እንመለከታለን። በአራተኛ ደረጃ ደግሞ በቪዲዮ ኤዲቲንግ ስንት ብር መስራት እንችላለን የሚለውን እናያለን። እሺ ዋት ኢዝ ቪዲዮ ኤዲቲንግ? ቪዲዮ ኤዲቲንግ የምንለው የቪዲዮ ክሊፕ፣ ድምፅ፣ ሙዚቃና ምስሎች መቀየርና በማዋሃድ አንድ የተስተካከለና የተሟላ ቪዲዮ ለመፍጠር የሚደረግ ሂደት ነው። እሺ በሁለተኛ ደረጃ ደግሞ በውስጡ ምን አይነት ነገሮች አሉ፣ ቪዲዮ ኤዲቲንግ ስናደርግ ምን አይነት ስቴፖችን እንከተላለን የሚለውን እናያለን። በመጀመሪያ ደረጃ የምታደርጉት ኢምፖርት ቱ ፎቴጅ ያዘጋጃችሁትን ወይም ኤዲት ሊደረግ የታሰበውን ቪዲዮ ኢምፖርት ታረጋላችሁ። በሁለተኛ ደረጃ ደግሞ ኢንፑት የተደረገውን ቪዲዮ አላስፈላጊ የሆኑ ፓርቶችን ከት እያረጋችሁ ታስወጣላችሁ። በመቀጠል ከት ባረጋችሁት ቦታ ወይም የተቆረጡት ቦታዎች ላይ የተለያዩ ትራንዛክሽኖችን ማስገባት ይኖርባችኋል። ማለትም ጸጥ እንዳይልባችሁ የተለያዩ ትራንዛክሽኖችን ትጠቀማላችሁ። በአራተኛ ደረጃ ደግሞ ቴክስቶችንና ዙም ኢን ዙም አውቶችን መጠቀም ይኖርባችኋል። አሁን ለምሳሌ እኔ ከማወራው ነገር ጋር የተለያዩ ቴክስቶችን መጠቀም ይኖርባችኋል። በአምስተኛ ደረጃ ላይ ያስቀመጥኩት ደግሞ ሳውንድ ነው። የተለያዩ ቴክስቶቹ ሲመጡ ይሆናሉ። የተለያዩ ኢሞጂዎችን ቪዲዮ ላይ በመታስገቡበት ሰዓት የተለያዩ ሾርት ሳውንዶችን መጠቀም ይኖርባቸዋል። በስድስተኛ ደረጃ ላይ ደግሞ አኒሜሽን አለ። አኒሜሽን የምትጠቀሙት ከምታወሩበት ነገር ጋር ጽሁፎችን እያስገባችሁ አኒሜት የሆኑ ነገሮችን መጠቀም ይኖርባቸዋል። አኒሜሽን የምንለው ያንን ነው ማለት ነው። በሰባተኛ ደረጃ ላይ ደግሞ የምናስቀምጠው ባክግራውንድ ሳውንድ ነው። ቢጂ ሳውንድን መጠቀም ይኖርባቸዋል። በስምንተኛ ደረጃ ላይ ደግሞ ከለር ኮሬክሽን ወይም ግሬዲንግ፣ የተለያዩ ከለር ግሬዲንግ አናላይዝ እያረጋችሁ ኮንትራስቱን ምናምን ነገር ታስተካክላላችሁ ማለት ነው። በመጨረሻ ላይ ደግሞ ኤክስፖርት ነው የምታረጉት ማለት ነው። በዚህ 8 ፓርቶች ላይ እነዚህ የጠቀስኳቸውን ነገሮች እያንዳንዱን ቪዲዮ እየሰራሁላችሁ አሳያችኋለሁ። ከቲንጉንም ትራንዛክሽኑንም ቴክስቱንም የተለያዩ ነገሮችን እየጨመርንበት በውስጡ ካቲንግ ስንል ካቲንግ ብቻ አይደለም፣ በውስጡ ቲፖችንም እየነገርኳችሁ እናሳያችኋለን። ለቪዲዮ ኤዲቲንጋችን ምን አይነት ሶፍትዌር ብንጠቀም ጥሩ ነው ለሚለው በመጀመሪያ ላይ ሪኮመንድ ማድረጋችሁ ካፕከት ኖርማሉም ከሆነ ወይም ካፕከት ፕሮ የሚባል አለ። እሱን ዳውንሎድ ማድረግ ትችላላችሁ ማለት ነው። መግዛት ከፈለጋችሁ $5 እስከ $15 ፕሮ ይሸጣል ማለት ነው። በሁለተኛ ላይ አላይት ሞሽን የሚባል አለ። እሱ ፕሮ ይኖረው አላቅም፣ ግን ፕሌይ ስቶር ላይም አፕ ስቶር ላይም አለ። እሱን ማውረድ ትችላላችሁ። በሶስተኛ ደረጃ ላይ ደግሞ ኬን ማስተር በጣም ምርጥ ኤዲት ማድረጊያ ነው። እሱን ማውረድ ትችላላችሁ። ፕሮ ይኖረው እሱን አላቅም፣ ነገር ግን እኔ የማሳያችሁ በካፕከት ስለሆነ በቀጣይ ቪዲዮ ስንገናኝ ካፕከትን ዳውንሎድ አድርጋችሁ እንድጠብቁኝ ማለት ነው። በቀጣይ ቪዲዮ ላይ በካፕከት ነው ኤዲት የምናደርገው። ቪዲዮ ኤዲት አድርገን ስንት ብር ይገኝበታል፣ በቪዲዮ ኤዲቲንግ ስንት ብር ይገኛል ለሚለው ጥያቄ ደግሞ ኖርማል ኤዲተሮች እንኳን ከ1 ደቂቃ እስከ 3 ደቂቃ ባልበለጠ ቪዲዮ ኤዲት አድርገው ከ300 ብር እስከ 600 ብር ይቀበላሉ። ራሳችሁን ፕሮፌሽን ባረጋችሁ ቁጥር ደግሞ ከ1 ደቂቃ እስከ 3 ደቂቃ የሚያሉ ቪዲዮዎችን ከ800 ብር እስከ 2000 ብር ተከፋይ ሆናችሁ መስራት ትችላላችሁ። በቀጣይ ቪዲዮ ስለ ካቲንግ ነው የምናየው። ካፕከትን አውርዳችሁ እንድጠብቁኝ። እስከ ቀጣይ ቪዲዮ ደህና ቆዩ።